በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ንስሐ ገብተህ ኃጢአትን ለማስወገድ ትፈልጋለህ? አንድ ነገር አስታውስ። ኃጢአትን ለማሸነፍ የሚደረገው ትግል በሰው ጉልበት ብቻ ውጤታማ ሊሆን እንደማይችል። በመጀመሪያ ኃጢአት ጠንካራ በመሆኑ ወግታ የጣለቻቸው ብዙዎች ናቸው፣ እርሷም የገደለቻቸው ብዙዎች ናቸው ተብሎለታል። ምሳሌ ምዕራፍ 7 ከቁጥር 26። ይህ አዳምን፣ ሶምሶንን፣ ዳዊትንና ሰለሞንን ወግቶ የጣለ ኃጢአት ያለ እግዚአብሔር አጋዥነት አንተ ብቻዬን እወጣዋለሁ ብለህ ታስባለህ? አስቀድመ የወደክበት ኃጢአት ያለ እግዚአብሔር እርዳታና ድጋፍ አንተን እንደሚቆጣጠር አትጠራጠር። ውጊያው ውጫዊ የሆነ ጦርነት ብቻ አይደለም። በተለይም የኃጢአት ዝንባሌ የምታሳይ ከሆነ ውጊያው እጥፍ ነው የሚሆነው። የመጽሐፍ ቅዱስ አስተምሮ እንዲህ ይላል፣ እግዚአብሔር ከተማን ካልጠበቀ ጠባቂ በከንቱ ይተጋል። መዝሙር 127 ከቁጥር 1። ጌታ ራሱ ያለ እኔ አንዳች ነገር ማድረግ አይቻላችሁም ይላል። የሐዋርያት ሥራ ምዕራፍ 15 ከቁጥር 5። እግዚአብሔርን ሳትይዝ የምታደርገው ትግል ፍጻሜ ውድቀት መሆኑን አትጠራጠር። ውጊያውን ማሸነፍ ቢቻል እንኳን በከንቱ ውዳሴ ተጠልፈ መውደቅህን አትዘንጋ። ምክንያቱም በራስህ ኃይል ታግለ እንዳሸነፍከው ይሰማሃልና። ትሕትና ሴጣንን ልናሸንፍበት የምንችለው መሳሪያ መሆኑን ተደጋግሞ ተገልጿል። ቅዱስ እንጦንስ በትሕትና ሴጣንን አለው፣ ከአንተ ከትንሹ የባስኩ ደካማ ነኝ። ወደ እግዚአብሔርም አዘውትሮ እንዲህ በማለት ይጸልይ ነበር፣ ጌታ ሆይ አንዳች ነገር የሌለኝን እኔን እንደ ባለጸጋ አድርጎ ከሚቆጥረኝ ከጠላቴ ሰይጣን ወጥመድ ጠብቀኝ። ምን ያህል ጊዜ ለመነሳት ሞከርክ? ምንስ ያህል ጊዜ ሳይሳካልህ ወደቅ? ለወዳጄ የምሰጥህ ጠቃሚ ምክር ይህ ነው። ንስሐ ለመግባት ቃል እገባልሃለሁ ብለህ ለአምላክህ ከመናዘዝ ይልቅ አንተ እግዚአብሔር አምላኬ ነህና መልሰኝ እኔም እመለሳለሁ በለው። ትንቢተ ኤርምያስ ምዕራፍ 31 ከቁጥር 18። ንስሐን ከእግዚአብሔር የምንቀበለው በጎ ስጦታ አድርገህ ለምነው። እርሱ ራሱ እንዲህ ይልሃል፣ መንፈሴም በውስጣችሁ አኖራለሁ፣ በትእዛዜም አስሄዳችኋለሁ፣ ፍሬዬንም ትጠብቃላችሁ ታደርጉታላችሁም። ሕዝቅኤል 36 ከቁጥር 27። ከቃል ኪዳኑ ጋር ተጣበቅ። ይህንን ንስሐ ይሰጥ ዘንድ ለምነው። ቅድስት ቤተ ክርስቲያን የምታስተምረን ይህንን ነው። በሕጾብ እርጨኝ እነጻምሃለሁ፣ እጠበኝ ከበረዶ ይልቅ ነጭ እሆናለሁ። መዝሙር 51 ከቁጥር 7። ነጭ እንድትሆን የሚያጥብ እግዚአብሔር እንጂ አንተ ራስህን አጥበ ነጭ ማድረግ አይቻልህም። በሦስተኛው ሰዓት ጸሎታችን እንዲህ እንላለን፣ ከሥጋና ከነፍስ ዕድፍ አንጻን፣ ጽድቅህን እንከተል ዘንድ በመንፈሳዊ ሕይወት መንገድ ምራን። ስለዚህ ከቤተ ክርስቲያናችን አስተምሮ የምንማረው ንስሐና ንጹሕ መሆን የእኛ ጉልበት ውጤት ሳይሆን ከእግዚአብሔር ጠይቀን የምንቀበለው ጸጋ መሆኑን ነው። ሰው እግዚአብሔር አምላክ ሆይ እኔ ራሴን ማንጻት አልቻልኩም ሊል ይገባዋል። እንደ ቃል ኪዳን ተነስና ሕይወቴ ድህነት የሚያገኝበትን ስጦታህን ፈጽም በለው። በዚህ ስፍራ ወደ ንስሐ ለመድረስ የጸሎት አስፈላጊነት ጎልቶ ወጥቷል። ቅዱስ ይስሐቅ እንዲህ ይላል፣ ከጸሎት ውጪ ወደ ንስሐ የሚመራ መንገድ አለ ብሎ የሚያስብ ወገን እርሱ በሰይጣን ተታሏል። እናንተም በተመለከተ የምንናገረው ነገር ይሄ ነው። በተጋድሏችሁ ሁሉ በራሳችሁ ጥንካሬ አትተማመኑ፣ በራሳችሁም ማስተዋልና በጥንካሬያችሁ አትደገፉ። ያለ እግዚአብሔር እርዳታ ወደ ንስሐ መድረስ አይቻላችሁም። እንደዚህ ከሆነ ያን የማደርገው አሁን እኔ አይደለሁም፣ በእኔ የሚያድር ኃጢአት ነው እንጂ በእኔ ማለት በሥጋዬ በጎ ነገር እንዳይኖር አውቃለሁና ፈቃድ አለኝና መልካሙን ግን ማድረግ የለኝም። የሐዋርያው የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 7 ከቁጥር 17 እስከ 19። ጌታ ሆይ አንተ እንዲህ ያልክ አይደለህምን? እኔ ራሴ በጎቼን አሰማራለሁ፣ የባዘነውን እመልሳለሁ፣ የተሰበረውንም እጠግነዋለሁ፣ የደከመውንም አጸናለሁ፣ የወፈረውንና የበረታውን አጠፋለሁ። ሕዝቅኤል 34 ከቁጥር 15 እስከ 16። ጌታ ሆይ እኔ የጠፋው የተሰበርኩ የባዘንኩና የታመምኩ በግ ነኝ በሉት። የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷል። የሉቃስ ወንጌል ምዕራፍ 19 ከቁጥር 10። እኔ ድህነትን ከሚፈልጉ ባሪያዎች መካከል አንዱ ነኝ። ድህነትን የምፈልገው ከዘላለማዊ ፍርድ ብቻ ሳይሆን በእኔ ላይ ከነገሰ ኃጢአትም ነው። ስምህ ኢየሱስ ነው፣ መድኃኒትና አዳኝ። ምክንያቱም ሕዝብህን ከኃጢአታቸው አድንሃቸዋልና፣ ስለዚህ እኔንም ከኃጢአት አድነኝ። ወንድሜ ሆይ ለንስሐ እንዲያበቃ ከእግዚአብሔር ጋር የምትታገልበትን ጥበብ ተማር። በመስጠም ላይ እንዳለ በአቅራቢያው ባለው ጀልባ ላይ ለመውጣት እንደሚታገል ሰው ኃጢአትን ታገል። ካልባረከኝ አልለቅህም በለው።
ዘፍጥረት 32 ከቁጥር 26። ጌታን እንዲህ በለው፣ ድካሜንና ውድቀቴን አውቃለሁ። በራሴ መንገድ ኃጢአትን ለመተው ሞክሬአለሁ። አሁን በሕይወቴ አንተ ጣልቃ ትገባ ዘንድ ያስፈልጋል። እኔ በራሴ ኃይል ኃጢአትን መተው አልቻልኩምና ልትለው ይገባል። ትእዛዝህን እጠብቅ ዘንድ ሕይወትም ይሆነኝ ዘንድ ሰጠኸኝ። ትእዛዝህና ሕግህን የሚጠብቅበትን ጥንካሬ ስጠኝ። የኃጢአትን ፍቅር ቆርጬ የምጥልበትን ፍቅርህን በልቦናዬ ውስጥ አሳድር። ወንድሜ ሆይ በጸሎት ጠንክር። ይህ መንገድ ወደ ንስሐ መርቶ የሚያደርስ አስተማማኝ መንገድ ነውና ጠንካራ ጸሎትን ገንዘብ ያደረገ በውጊያው የእግዚአብሔርን እርዳታ የሚጠይቅ ተዋጊ ፈጽሞ ሊሸነፍ አይችልም። ስለዚህ ከእግዚአብሔር ጋር ታገል፣ ከእርሱም ኃጢአትን ድል የምታደርግበትን ኃይል ውሰድ። የምትዋጋበትን መንፈሳዊ መሳሪያ በእምነት ጠይቅ። ከእርሱ መለኮታዊ ቃል ኪዳንን ገንዘብ አድርግ። እርሱም አዲስ ልቡና፣ ንጹሕ መንፈስ ነው። የምትዋጋበትን እምነት ገንዘብ አድርግ። ውጊያውንም በአሸናፊነት እንደምትወጣ ታመን። ከእግዚአብሔር ጋር ሆነ በምታደርገው ተጋድሎ ውጤታማ ከሆንክ በዚህ ምድር ላይ ሊዋጋ ሊያሸንፍህም የሚችል ኃይል አይኖርም። ነገር ግን ጌታ ለነቢዩ ኤርምያስ የገባውን ቃል ኪዳን በሕይወትህ ተፈጻሚ ሲሆን ተመልክተዋል። እርሱም እንዲህ የሚል ነው፣ ከአንተ ጋር እዋጋለሁ፣ ነገር ግን አድንህ ዘንድ እኔ ከአንተ ጋር ነኝና ድል አይነሱህም። ትንቢተ ኤርምያስ ምዕራፍ 1 ከቁጥር 19። በውስጥም በውጭም የምታደርገውን ጦርነት እግዚአብሔር ካንተ ጋር በመቆም አብሮ ይዋጋል። ውጊያው በአእምሮም በልብም ውስጥ ከሚመላለስ ዓለማዊ ሐሳብ ጋር ሁሉ ነው። ስለዚህም በመንፈሳዊ ጦርነትህ ሁሉ ሰልፉ የእግዚአብሔር ነው በል። አንደኛ ሳሙኤል ምዕራፍ 17 ከቁጥር 47። እግዚአብሔር በብዙም በጥቂቱም ለማዳን የሚከለክለው አንዳች ነገር የለምና እስራኤል ከአማሌቃውያን ጋር በተዋጉ ጊዜ ውጊያውን የተዋጋው ያሸነፈውም እግዚአብሔር ነው። ዘጸአት 17 ከቁጥር 16። በተመሳሳይ ሁኔታ እግዚአብሔርን ከጠራኸው፣ በልብ ውስጥ ተገቢውን ስፍራ ከሰጠኸው፣ በአንተም ውስጥ ነግሰው ዙፋናቸውን ከዘረጉ ኃጢአቶች ጋር ይዋጋል፣ ይገለባብጣቸዋልም። ኃጢአትን እናሸንፈዋለን። አይዟችሁ እኔ ዓለምን አሸንፌዋለሁ። የዮሐንስ ወንጌል ምዕራፍ 16 ከቁጥር 35። ይህን ያለው መድኃኒታችን እንጂ አንተ አይደለህም። በጌታ ካልሆነ በስተቀር ወደ ንስሐ መምጣት ኃጢአትንም ማሸነፍ አይቻልህም። እርሱ ለእኛ ባለው እውነተኛ ፍቅር ምክንያት ከውድቀታችን ሁሉ ያነሳናል፣ በክርስቶስም አሸናፊ የምንሆንበትን ጸጋ ያለብሰናል። ሁለተኛ ቆሮንቶስ ምዕራፍ 2 ከቁጥር 14። ከመምህራችን ከቅዱስ ጳውሎስ ጋርም በመሆን እንዲህ ማለት ይቻለናል፣ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ያለ ክርስቶስ ምንም ነገር ማድረግ አይቻልህም። ከኃጢአት ጋር ከመታገልህ አስቀድመ ከጌታ ጋር ታገል። ያዕቆብ ወንድሙ ኤሳውን ከማግኘቱ አስቀድሞ ከእግዚአብሔር ጋር እንደታገለ አስብ። እግዚአብሔርን ታግሎ ማሸነፍ ሲቻለው ነገሮች ቀላል ሆኑለት። ኤሳውን ከመታገላችን በፊት መጀመሪያ ማን ጋር መታገል እንዳለብን ማወቅ ብሎም ማስቀደም ይኖርብናል። ያዕቆብም እንዲህ በማለት ይመልስልሃል፣ ይህንን ሰው ማሸነፍ የሚችለው እግዚአብሔር ብቻ ነው ይልሃል። ስለዚህ አስቀድሜ ወደ እግዚአብሔር ዘንድ እሄዳለሁ። ኤሳውን ለማግኘት ስወጣ እግዚአብሔር ጋር እሄዳለሁ። ኃጢአትንም ለማሸነፍ ተመሳሳይ ነገርን አድርግ። አንዳንድ ጊዜ የንስሐ ፍላጎት እንኳን በውስጤ ላይነሳሳ ይችላል። እንዴት መዋጋት እንዳለብኝ አላውቅም። የጠላቴን ፈተና ልቋቋሙ አልችልም። በአጭሩ እንዴት ንስሐ መግባት እንዳለብኝ አላውቅም ልትል ትችላለህ። አንድ ጊዜ ባሸንፍ እንኳን ብዙ ጊዜ ድል እሆናለሁ። አንዴ ካሸነፍኩት በኋላ ብዙ ጊዜ እሸነፋለሁ። እግዚአብሔር በጸሎት ከእርሱ ጋር የሚደረግን ትግል ይወደዋል። ምክንያቱም ከእርሱ ጋር የሚታገሉ ወገኖች ኃይል መንፈሳዊን ገንዘብ ማድረግ ይቻላቸዋል። ሰው ብዙ ጸልያለሁ፣ ነገር ግን ወደ ንስሐ መመለስ አልተቻለኝም ሊል ይችላል። ከእግዚአብሔር ፈቃድ ጋር የሚስማማ ማንኛውም ጸሎት መልስ ሊያገኝ ይገባዋል። ለንስሐ የሚደረግ ጸሎት ከእግዚአብሔር ፈቃድ ጋር ይስማማል። ነገር ግን ምናልባት ጸሎት ከልብ ጥልቀት የሚነሳ ላይሆን ይችላል። ከእውነተኛ የንስሐ ልብ የማይነሳና ከእግዚአብሔር ጋር ለመታገልም ተነሳሽነት የጎደለው ሊሆን ይችላል። ጸልየ ሊሆን ይችላል፣ ነገር ግን በጸሎት ያለማወላወልና ያለማቋረጥ መቀጠል ተስኖ ሊሆን ይችላል። በጸሎትህም አለመሰልቸትን ገንዘብ አላደረግ ይሆናል። በእምነት ጌታን የምትጠብቅበት ጸሎት ያስፈልግሃል። ጸሎትህ በተጋድሎ በእምነትና በጽናት ይሁን። ኤልያስ ሰማይ ዝናብ እንዳይዘንብ ጠየቀ፣ ጸሎቱን ደጋገመ። በሰባተኛው ጊዜ መልስ እስኪመጣለት ድረስ ከመጸለይ አላቋረጠም።
አንደኛ ነገሥት ምዕራፍ 18 ከቁጥር 44። ከጌታ ጋር የታገለ ያዕቆብን ተመልከተው፣ እስኪነጋ ድረስ ታገለው። ዘፍጥረት 32 ከቁጥር 24። ሌሊቱን በሙሉ ሲታገል አደረ። ሌሊቱን ሙሉ ታገለ፣ ነገር ግን አልረሳውም። ምናልባት ጸሎት ከፍጹም ንስሐና የተሰበረ ልብ ካልሆነም መልስ ልታገኝ አትችልም። ምናልባት እግዚአብሔር ፈጥኖ የሚሰጠው መልስ ለአንተ በጎ ላይሆን ይችላል። ቅዱስ ባሲሊዮስ ዘቂሳርያ እንዲህ ይላል፣ አንዳንድ ጊዜ እግዚአብሔር የምትጠይቀውን ጥያቄ መልስ ሳይሰጥ ያዘገየብህ ዋጋውን፣ ጠቀሜታውን እናውቀው ዘንድ ፈልጎ ይህን ያደርጋል። ምክንያቱም በቀላሉ የተቀበልነውን ነገር ቶሎ እንተዋዋለን፣ ብዙ አልጸለይንበትምና። አንዳንድ ጊዜ ኃጢአት ሲሰለጥንብህ እግዚአብሔር ዝም ብሎ የሚመለከተው ኃጢአትን የመተውና በንስሐ የመመለስ ጥቅም ገንዘብ ታደርግ ዘንድ ነው። ንስሐን ገንዘብ ታደርግ ዘንድ በሰጠ ጊዜ ታላቅ ደስታ ይሰማሃል። ባለህ ጥንካሬ ሁሉ ትጠብቃታለህ። ምክንያቱም የተቀበልከው በታላቅ ድካም እንደሆነ ትገነዘባለህና በንስሐ ጠንቃቃ ትሆናለህ። ላለመውደቅ ትጠነቀቃለህ። ፈሪና ጠንቃቃ ትሆናለህ። አንዳንድ ጊዜ በጸሎትህ ውስጥ እያለ ወደ ንስሐ ለመግባት የምትዘገየው እግዚአብሔር በንስሐ ለመመለስ ያለህን ቁርጠኝነት እስከሚመለከት ነው። የጸሎት መልስ ለመዘግየቱ ምክንያቱ አንተ የምትሆንበት ጊዜ አለ። በእውነት አፍ ይጠይቃል፣ ልብ ግን ብዙም አይፈልገውም። መጽሐፍ ቅዱስ እንደሚል ዛሬ ድምፁን ብትሰሙት ልባችሁን እልከኛ አታደርጉት። ዕብራውያን ምዕራፍ 3 ከቁጥር 7። እግዚአብሔር በአንተ ውስጥ ሆኖ የሚዋጋው ጦርነት አንተን ሰነፍ እንድትሆን የሚጋብዝ ሳይሆን ውጊያውን በብቃትና ያለማሰለስ እንድትዋጋ የሚያደርግ መንፈሳዊ ኃይል ነው። እግዚአብሔር ከእርሱ ጋር እንድትሠራ ያደርጋል፣ ድጋፍ ያደርግልሃል። ነገር ግን በፈቃድ እንቅፋትህን ወደ ውስጥ አታስገባ። ከመንፈስ ቅዱስ ጋር አብረ የምትሠራ ሁን። አስቀድመ ፍላጎትህንና መነሳሳትህን ግለጽ። እግዚአብሔር በራሳቸው አንዳች ነገር ማድረግ የማይቻላቸውን ብዙዎችን አድኗል። ለምሳሌ ከቤቱ ጣራ በታች የነበረው ሽባ የማርቆስ ወንጌል ምዕራፍ 2 ከቁጥር 4፣ በሕይወትና በሞት መካከል የነበረው የተጎዳው ሰው ደጉ ሳምራዊ መልካም ነገር ያደረገለት የሉቃስ ወንጌል ምዕራፍ 10 ከቁጥር 40፣ 38 ዓመት ሙሉ በደዌ ዳኛ በአልጋ ቁራኛ የነበረው በሽተኛ የዮሐንስ ወንጌል ምዕራፍ 5 ከቁጥር 5፣ የማይድን በሽታ የነበረባቸው ጌታችን ያዳናቸው ብዙዎችን ልንዘረዝር እንችላለን። እነዚህ ወገኖች በራሳቸው ምን ማድረግ ይቻላቸው ነበር? አንዳችም ነገር ማድረግ አይቻላቸውም። ጌታችን ከሙታን መካከል እንዲነሱ ያደረጋቸው ወገኖች ዕጣ ፈንታ ተመሳሳይ ነው። የሞቱ ሰዎች ከወገኖቻቸው መካከል እንዲነሱ የሚያደርግ የተለየ ኃይል በውስጣቸው የለም። ያለምንም ጥርጥር በኃጢአት ጨለማ ውስጥ ያለ ሰው በራሱ የሞተ ነው። ኤፌሶን 2 ከቁጥር 5 ሥራህን አውቃለሁ፣ ሕያው እንደመሆንህ ስማለህ፣ ሞተህማል። የዮሐንስ ራእይ ምዕራፍ 3 ከቁጥር 1 በራሱ ምንም ማድረግ ካልቻለ እግዚአብሔር ያነሳዋል። አስቀድመን ያነሳናቸው ምሳሌዎች ሁሉ የሚያስረዱን እግዚአብሔር ኃጢአተኞችን ለማንሳት የራሱ የሆነ መንገድ ያለው መሆኑን ነው። ወደ ንስሐ መምጣት የተቻላቸው ወገኖች አሉ፣ ያልተቻላቸውም ወገኖች አሉ። ወደ ንስሐ መምጣት የተቻለው የጠፋው ልጅ ምሳሌ ነው። ወደ አባቱ ቤት ለመመለስ ተችሎታል። ወደ አባቱ ቤት ለመመለስ ያልተቻለው በጠፋው በግና በጠፋው ጌጥ አማካኝነት የተሰጠው ምሳሌ ነው። ሦስቱም በአንድ ምዕራፍ በቅዱስ ሉቃስ ወንጌል ውስጥ የተጠቀሱ ናቸው። ያለ እነርሱ ጥያቄ እግዚአብሔር ያዳናቸው ወገኖችንም እንመለከታለን። አብርሃምን ከሰዶም አገር ውጪ እንዲኖር አድርጎታል። ሎጥንም ሳይጠይቅ ከኃጢአተኞች ለይቶ ከሰዶምና የጎሞራ ሰዎች ጥፋት ጠብቆታል። መጽሐፍ ቅዱስ እንዲህ ይላል፣ ጎህም በቀደደ ጊዜ መላእክት ሎጥን ተነስ፣ ሚስትህንና ከዚህ ያሉትን ሁለቱን ሴቶች ልጆችህን ውሰድ፣ በከተማይቱ ኃጢአት እንዳትጠፉ እያሉ ያስቸኩሉት ነበር። እርሱም በዘገየ ጊዜ እግዚአብሔር ስላዘነለት እነዚያ ሰዎች የእርሱን እጅ የሚስቱንም እጅ የሁለቱን የሴቶች ልጆቹን እጅ ይዘው አወጡትና በከተማይቱ ውጭ አስቀመጡት። ዘፍጥረት ምዕራፍ 19 ከቁጥር 15። እግዚአብሔር ስላዘነለት የሚለው ሐረግ ያለ ጥርጥር በእርሱ ላይ ያለን ትውክልት እንዲጨምር ያደረገ አንቀጽ ነው። ለሌሎች ሰዎች ርኅራሄን ያደረገ አምላክ በአንተም ሕይወት ርኅራሄው ይገለጻል። ንስሐን ገንዘብ አድርግ፣ በእርሷም መንገድ ተጓዝ። እግዚአብሔር ድንጋይ ልብን አውጥቶ
አዲስ ልብን ይሰጠሃል። ትንቢተ ሕዝቅኤል ምዕራፍ 36 ከቁጥር 21። ሰውን በንስሐ የሚረዳ የሚመልስ እንዲድንም የሚያደርግ እግዚአብሔር የተመሰገነ ነው። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ አሜን።